በፊት የሸሸው ጸጉራችንና ቅንድባችንን ለማብዛት ለማሳደግ እንዲሁም ደግሞ ጸጉራችን ስስ ስለሆነና እንዲሁም ደግሞ እየተበጣጠሰ እየተነቃቀለ ላስቸገራችሁ ከፊት ለፊትም ከኋላም አጭርና ረጅም ለሆነ በእርግጠኝነት በአንድ ወር ውስጥ ለውጥ የምታዩበት ውህድ ነው ይዤላችሁ የመጣው በሁለት አይነት መንገዱ። በእርግጠኝነት ለአንድ ጊዜ ብቻ ሞክሩት፣ ለአንድ ሳምንት እርግጠኛ ነኝ ለውጥ ታዩበታላችሁ። ሰላም ወዶቼ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልን እያልኩኝ እንግዲህ ዛሬ በሁለት አይነት መንገድ ነው ይዤላችሁ የመጣው። ከፊት ለፊቴ ሸሽቶ አለቀ ጸጉሬ፣ እስኪ ለሱ ስሪልኝ ብላችሁ ጠይቃችሁኛ። እኔ ግን ዛሬ ለቅንድቤም እንዲሁም ደግሞ ለጸጉሬም ሰርቻለሁ። ለጸጉሬ ስፕሬት ተሰራው ራሱ ቆይቼ ነበር ማለት ነው። ስለዚህ ዛሬ በዚህ መልኩ እየመጥቻለሁ። ሁሌም የምወደው ግብአት ነው በነገራችን ላይ በፊቱ ለየት አድርጌ ነው። እዚህ ጋር በመጀመሪያ ደረጃ ወደ አሰራሩ ስንሄድ የምንሰራበት ግብአት ምንድነው? እዚህ ጋር ሽንኩርት ነው። ሽንኩርቱ ልጣጩ ነው። እኔ እንግዲህ የሽንኩርት ልጣጩ የደረቀ ነበረኝ። ምክንያቱም እኔ አልጥልም እንደዚህ አጠራቅሜ ያስቀምጠዋለሁ። ምክንያቱም የሽንኩርት ልጣጭ ደረቁ ፓርት አይሽታም የለውም። እንዲሁም ደግሞ ለጸጉራችን ያድግልናል ብላችሁ ለምትፈልጉት ቦታ ለጸጉራችሁ፣ ለቅንድባችሁ፣ ለማንኛውም ነገር በጣም አሪፍ ነው። አንደኛ ሽታ የለውም ማለት ነው። ሁለተኛ ደግሞ ጸጉራችንን በጣም ነው እያፋፋለን የሚያሳድግልን። ያው ሌላም ግብአት እንጨምርበታለን። ይቅርታ እንግዲህ እዚህ ጋር በደንብ አድርገን እናጥበዋለን። ምክንያቱም ጥቁር ነገር አለው የሽንኩርቴ አንዳንድ የሽንኩርት ሲዘገይም ስለሚጠቁር እንደዚህ ልጣጩን ብትጠቀሙት አሪፍ ነው። ከዛ በኋላ እንደዚህ 2 ጊዜ አጥበዋለሁ ማለት ነው። ካጠብኩት በኋላ እዚህ ጋር የምሰራበት ላይ እጨምረዋለሁ። ምክንያቱም ሌሎች ግብአት ስለምጨምር በዚሁ አጋጣሚ እንግዲህ እየሰራን ላይክ እያደረጋችሁ እንዲሁም ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። እንዲሁም ነበር ቤተሰቦች ላይክ እያደረጋችሁ ሼር እያደረጋችሁ ስለምታበረታቱኝ አመሰግናለሁ። ከዛ እዚህ ጋር እንግዲህ ሌላኛው ግብአቴ ቁርንፍድ ነው። ቁርንፍድ ነው። አንድ ማንኪያ ትንሿ የሾርባ ማንኪያ ነው ማነው የሻይ ማንኪያዋ ትንሿን ነው የምጠቀመው። ቁርንፍድ ለጸጉራችን እድገት እንዲሁም ደግሞ ፎረፎርት አለባችሁ። በተለይ ደግሞ ሽበት ላጠቃችሁ፣ እኔ ሽበት ስላለብኝ ከፊት ለፊቴ በቃ ለሱ በስማም በቃ ሽበት ላይ ያተኩራለሁ ማለት ነው። ከዛ በኋላ እዚህ ጋር ሌላኛው ግብአቴ ምንድነው? የቴምር ፍሬን እስከ ዛሬ ድረስ አለማወቃችን ቆጭ ነው የምትሉት። በእርግጠኝነት ቴምር ለጸጉራችን እድገት እንዲሁም ደግሞ ፎረፎርም እንዲሁም ጸጉራችንን አብዝቶ ያሳድግልናል፣ ያፋፋልናል። እንዲሁም ደግሞ ያው ሽበት ያለ እድሜያችን ይወጣ ከፊት ለፊት እየወጣ እየበዛ ላስቸገራችሁ ለሱም ይመልስልናል ማለት ነው። ሌላኛው ሮዝመሪ ወይንም ደግሞ ጥብስ ቅጠል፣ እኔ ደረቁን ነው የምጠቀመው። ሁሉም ደረቅ ናቸው የምጠቀማቸው። እናንተ እርጥብ ካላችሁ በተለይ በጣም አሪፍ ነው። እኔ ግን ደረቁን ነው። ተመሳሳይ በሻይ ማንኪያዋ ትንሽዬ ነው የምጠቀመው፣ በትንሽ ስለሆነ የምሰራው ማለት ነው። እናንተ በዛ አድርጋችሁ መስራት ትችላላችሁ። ነገር ግን በእንደዚህ ለፀጉራችን ግብአቶች ስንጠቀም ቁርንፍድ ስፕሬት ነገር ትንሽ ቢሆን አሪፍ ነው። አንደኛ ሲበዛ የበለጠ ስለሚያሳክከም ማለት ነው። ከዛ በኋላ እዚህ ጋር ጥቁር አዝሙድ ተጠቅም ያለው ተመሳሳይ ማንኪያ። ጥቁር አዝሙድም ለራስ ምታት እንዲሁም ደግሞ እንዳልኳችሁ ፀጉራችንን ያሳድግልናል፣ ፀጉራችንን ያጠቁርልናል። እዚህ ጋር ደግሞ አረንጓዴው ሻይ ቅጠል ነው የተጠቀምኩት። አረንጓዴው ሻይ ቅጠል ተጠቅሜያለሁ። 2 ፍሬን የተጠቀምኩት። እናንተ አረንጓዴው ከሌላችሁ ቀዩን መጠቀም ትችላላችሁ። አረንጓዴው ለፀጉራችን ቆዳችን ስለሚያጠራ እንዲሁም ደግሞ ለፊትም ጥራት አሪፍ ነው። እንዲሁም ደግሞ ቦርጭ ካለባችሁ ለሱም ቦርጭ ቀንሳል ማለት ነው አረንጓዴ ሻይ። ነገር ግን ያው ከዚህ በፊት ለፊት አልሰራሁትም፣ ግን እሰራላችኋለሁ ወደፊት ማለት ነው። ከዛ በኋላ እንደዚህ አድርጌ የሞቀ ውሃ ስለነበረኝ የሞቀ ውሃ ጨምርበታለሁ። የተወሰነ ጊዜ እንደዚህ አንተከትከዋለሁኝ። እናንተ ማንተክተክ ሰዓት ላይ መጣድ የማትችሉ ከሆነ ማታ ላይ ሞቀ ውሃ አድርጋችሁ እንደዚሁ ዘብዝፋችሁ ማሳደር ትችላላችሁ። ከዛ በኋላ ሁሉም ደረቅ ስለሆኑ የተጠቀምኳቸው ግብአቶች በደንብ አድርገን ቢያንስ ለ10 ደቂቃ ያህል እሳቱ ከፍተኛ ከሆነ ማንተክተክ አለብን ማለት ነው። እኔ እዚህ ጋር የጣልኩበት ድስቴ ተቂስ ስለሚይዝ
ጥቁር አዝሙዱ እንዳይዝ እያማሰልኩት ነው። እንደገናም ደግሞ ሮዝመሪው እንዳይንሳፈፍ ከላይ ማለት ነው። ሮዝመሪ ያው ጥብስ ቅጠል ነው ማለት ነው። ከዛ በኋላ እንደዚህ እያደረግን ያገላበጥን ትንሽ አየት እያረጋችሁት ወይም ደግሞ ግጥም አድርጋችሁም ማብሰል ትችላላችሁ። ነገር ግን አየት እያረጋችሁት ምክንያቱም ልክ ጥቁር አዝሙዱ እንደ ተልባ ነው። እንደ ተልባ ስለሆነ ወደታች ይዘቅጥና ጥብቅ ይላል ማለት ነው ከድስቱ ጋር ስለሚጣበቅብን እንደዚህ እያማሰልን ብናበስለው ብናንተ ከትከው አሪፍ ነው ማለት ነው። ይሄ ግብአት በነገራችን እንዳልኳችሁ ፎረፎር ላለባችሁ እንዲሁም ደግሞ ታጥባችሁም ሳትታጠቡ የምትጠቀሙት በጣም ምርጥ ነው። እንዲሁም ደግሞ ቅንድባችንን አብዝቶ ያበዛልናል። በነገራችን ላይ እኔ ቅንድቤን በፊት ላይ እየተጠቀምኩት በመሀል ላይ እኔ ነሞኛ አቋርጬው ነበር ግን በጣም ነው የገረመኝ። የቅንድቤ ፀጉር እንዴት እንደረዘመ እንዴት እንዳደገ ራሱ እንዴት እንደበዛ ማለት ነው። ከዛ በኋላ እዚህ ጋር የተወሰነ አጠር ስላለብኝ ትንሽ በዛ እንዲልልኝ ምን አደረኩት? ውሃ ጨምሬበታለሁ። ተመሳሳይ የሞቀ ውሃ ስለነበረኝ ማለት ነው። ከዛ ከ10 ደቂቃ በኋላ እንደዚህ ሆኗል። እናጠፋዋለን ማለት ነው። እንደዚህ ትንሽ በምታዩት መልኩ ውሃው ራሱ አጥሯል ማለት ነው። እናንተ በዛ አድርጋችሁ ይህን ራሱ ለፀጉራችሁ ሁሌ የሳሰለችሁ በሻምፖ መልኩ ራሱ መጠቀም ትችላላችሁ። ፀጉራችሁ በጣም ነው የሚፋፋላችሁ። ፀጉር ተተንከባከብ ነው የማይቀየር የማያድግ ነገር የለም። ነገር ግን እኛ ሰዎች ትዕግስት የለንም ስልቹ ነን እንጂ ማለት ነው። ከዛ በኋላ እዚህ ጋር ትኩሱን ለቅንድባችን ያህል እንቀንሳለን። ለቅንድቤ የምሰራውን ያህል ማለት ነው። ትንሽ እየቀንስለትና ከዛ በኋላ ቀሪውን ግብአቶች ደግሞ አሳያቸዋለሁ ምን እንደምጨምርበት። ከዛ በኋላ ትኩሱን እንደዚህ ለቅንድቤ ልሰራ ነው የቀነስኩት ማለት ነው። ትንሽ አጥልዬ የተወሰነ ያህል ከዛ ባልዚን እንጨምርበታለን። እንግዲህ እንደምታውቁት እኔ ባልዚንን የማልከትበት ቦታ የለም። ለፊቴ ብትሉ ለእጄ እንዲሁም ደግሞ ለቅንድቤ ለፀጉሬ በቃ ለሁሉም ወሳኝ ነው ባልዚን ማለት ነው። ምክንያቱም ቅንድባችንን የሚያሳድግልናል። የአይን ሽፍታችንም ከፊት ለፊት የሸሸ ፀጉራችንን በጣም ነው ቶሎ ባጭር ጊዜ የሚመልስልን። እንዲሁም ደግሞ ፀጉራችሁ መንታ ለሚሆንባችሁ ለሚደርቅባችሁ ጭቃ ቅባት በውድ ከምገዙ ይልቅ እንደዚህ እያደረጋችሁ ራሱ እኔ በምሰራው መልኩ ብሰሩ ታሪፍ ነው ማለት ነው። ትንሽዬ ማንኪያ ተጠቅም ያለውን በምታዩት መልኩ። ከዛ እዚህ ጋር ቤቢ ኦይል ነው። ቤቢ ኦይል ለፊታችንም እንዲሁም ደግሞ ለፀጉርም እድገት ፊታችንም ሽታው ራሱ በጣም ነው ደስ የሚለው። የአይን ሽፋሽፍትም ያሳድጋል ማለት ነው። ትንሽ ተመሳሳይ ማንኪያ ነው የምጠቀመው በዛው ልክ ማለት ነው። በቅባት መልኩም መስራት ትችላላችሁ። በቅባት መልኩም ከዚህ በፊት ሰርችላችኋለሁ የቅንድብ ከታች ማለት ነው። በእርግጠኝነት ትንሽ ሰንበት ብያለሁኝ። ወደ ታች ብታዩት በእርግጠኝነት ታገኙታላችሁ ማለት ነው። የሰራው ስላለ ከዛ የወይራ ዘይት ትንሽ ተመሳሳይ ማለት ነው። ተመሳሳይ ትንሽዬ ማንኪያ አድርጌ ከዛ ፍሪጅ ውስጥ አድርገዋለሁ ለትንሽ ለተወሰነ ደቂቃ ያህል ማለት ነው። ለ10 ደቂቃ ያህል ቶሎ ነው እንትን የሚልላችሁ። ከዛ ቀሪውን ለፀጉሬ የምጠቀመው ነው። ይሄን እንደምታዩት አጠለዋለሁኝ። አጥልዬ በምታዩት መልኩ እንደዚህ ያደርገዋለሁ ማለት ነው። ከዛ እንዲቀዘቅዝልን ለተወሰነ ጊዜ ተዋለሁ ማለት ነው በምታዩት። ከዛ ይሄንን እንደምታዩት በጣም ቀልቅየዋለሁኝ እንዲዋሃድልኝ ማለት ነው። ምክንያቱም በኋላ ስፍፍ ብሎ እንትን እንዲልልኝ እንዳለ ጥቅሙን እንዳገኘው ከዛ በኋላ ላይ እንዴት እንደምናደርገው አሳያችኋለሁኝ ማለት ነው። ከዛ በኋላ እንደዚህ ለ10 ደቂቃ ያህል ፍሪጅ ውስጥ አድርጌዋለሁኝ። ወዲያውኑ ነው ፍሪጅ ራሱ ባታረጉት ለ20 ደቂቃ ምናምን ውጭ ላይ ራሱ ቢሆን እንደዚህ እርግት ብሎ ብሎ ነው የምታገኙት ማለት ነው። ከዛ በኋላ ውሃውን እዛው ላይ ለፀጉራችን የምንጠቀመው ላይ እናደርገዋለን። እኛ የምንፈልገው ባልዚኑና ቅባቱንና የተዋሃደውን አንድ ላይ ስለሆነ እንደዚህ ስፍፍ አድርጌ ወስደዋለሁ ማለት ነው። ውሃውን ወደ ፀጉሬ አደርጋለሁ። ይህንን ደግሞ ለብቻው ረግቷል እናስቀምጣለን ማለት ነው። ከዛ በኋላ ይሄ ለፀጉሬ ነው። እንደዚህ መርጫ ካላችሁ እሱ ላይ ማድረግ ትችላላችሁ። በነገራችን ላይ ይሄ መርጫው በጣም ኃይል ስላለው ማለት ነው። ስትረጩት ወደ አይናችሁም እንዲሁም ደግሞ ወደ አሁኑ ነው ያበዛል ማለት ነው። ትንሽ አነስ ያለ ካላችሁ መጠቀም ትችላላችሁ ማለት ነው። ከዛ በኋላ እዚህ ጋር እንግዲህ እየተጠቀምኩኝ አሳያችኋለሁኝ። ከዛ በኋላ እንደምታዩት እንግዲህ ፀጉሬንም ከሹርባ ነው የፈታሁት። በነገራችን ላይ ፀጉርሽ እኮ
እያጠረብን ነው እያላችሁኝ ነው። እኔ ግን ምንም አላጠረብኝም። ምክንያቱም በፊት ላይ ያው እንግዲህ አበጥራለሁም በእንትኔ በሳቱ ማለት ነው። በሱ ሳበጥረው ይረዝማል። ነገር ግን ምንድነው በሳቱ ሁሉ እንትን ስለው ቅጥል እያወጣብኝ ተቸግሬ፣ ስለዚህ እሱን ስለተውኩት ከዛ እንደገናም ደግሞ ከሹርባ ወደ ሁሌ ስለምሰራበት ያው ተመሳሳይ መስሎበት አይነዋች ሆኖባቸው ነው እንጂ ፀጉሬ እንዲሁም እየፋፋና እንዲሁም መልኩ ራሱ እያሳመረልኝ ነው የመጣው ማለት ነው። እዚህ ጋር እንደምታዩት እየከፈልኩ በደንብ አድርጌ ማስያዝ አደርገዋለሁ፣ ረጨዋለሁ። እንደምታዩት የሁላችሁ መርጫዬ በጣም ኃይል ስለነበረው በጣም ወደ አይኔ እንዲሁም ደግሞ ወደ ፊቴ እየወረደብኝ ነበረ በምታዩት መልኩ ማለት ነው። ነገር ግን ቆጠብ አድርጋችሁ ሜዳውንም እንዳለ ከታችም ቦታ እንዳያቆሽሽባችሁ ጠቅጠቅ ያለ የፀጉር መርጫ ብትጠቀሙ አሪፍ ነው። ከዛ ይህንም በደንብ አድርጌ አዳርሼ ልክ እንደ ውሃ እንደታጠብኩት አድርጌ ነው ማዳረሰው። ምክንያቱም እኔ ፀጉሬ ይወዳል ስፕሬት አልሰራውለት ፀጉሬ ጭር ነው የሚልብኝ ማለት ነው። ከዛ ማስያዝ አድርጌ አበጥሬው በምታዩት መልኩ እንደዚህ ሆኗል። እዛ እዚህ ጋር ጭቃ ቅባት ቡናና ባልዚን የሰራሁት ነበረ። ከታች አለላችሁ 2 ሳምንት ሆኖታል ተለቀቀ። ገብታችሁ እርግጠኛ ነኝ ትወዱታላችሁ። ለፀጉራችሁ የሚደርቅባችሁ ማለት ነው። ከዛ እንደዚህ ሁሉን ታዳረስኩት በኋላ ሹርባ እስከምሰራው ድረስ እንደዚህ ወደ ኋላ ላጋርጌ አበጥሬ ያስቀምጠዋለሁ። ከዛ ቅንድቤን ደግሞ እየተቀባውኝ ላሳያችሁ ማለት ነው። ምክንያቱም እንግዲህ እኔ የሰራሁትን ነገር ግዴታ እኔ ራሴ ላይ ሞክሬ ነው ወደ እናንተ ማመጣው። ምክንያቱም በኋላ ላይ ጉዳትም ካለው ራሴ ላይም ተጎድቼ፣ ምክንያቱም አለበለዚያ ራሴ ላይ ሳልሞክር እናንተ ሞክሩ ማለት ስለማልችል ማለት ነው። ከዛ እንደዚህ አድርጌ ከታች ያለውንም ሽፋሽፍታችሁንም መቀባት ትችላላችሁ ማለት ነው። ከዛ በኋላ እንደዚህ 4 ቦታ ሰርቼዋለሁ። ሁለቱን ገመድ ሁለቱን እንትን ያደረኩት። የዛሬው ቪዲዮ ይህንን ይመስል ነበር። ቪዲዮውን ተደዳችሁ ላይክ፣ ሰብስክራይብ ማድረግ አትርሱ።